ስለዚህ መጀመሪያ የምናየው የዜድቲ ነው። እኔ የምጠቀመው ዊንዶው 11 ስለሆነ እዚህ ጋር መጥቼ እናንተ ጋር 10 ከሆነ ሜቢ ዲፈረንት እዚህ ጋር ያለው አቀማመጡ ሊለይ ይችላል። ስለዚህ ዋይፋይ እንመጣለሁ። እዚህ ጋር ስነካው ዜድቲ የሚለው ጋር ኮኔክት ማድረግን ቼክ አደርጋለሁ። እናንተ ጋር ስሙ ከተቀየረ ሌላ ስም ሊኖር ይችላል። አሁን እኔ ጋር ኖ ኢንተርኔት የሚለው ፋይበርን ስለነቀልኩት ነው። እናንተ ጋር እንደዚህ ላይል ይችላል። ስለዚህ እኔ ጋር ኖ ኢንተርኔት ቢል ፓስወርድ መቀየር ይችላሉ። ጀስት ቼክ የማድረገው ከዜድቲ ራውተሩ ጋር ኮኔክት ማድረጌን ነው። ከዛ በኋላ የት ነው የምገባው? ክሮም ወይም ደግሞ ኢንተርኔት ኤክስፕሎረር ካለን እዚህ ጋር እንገባለን። ከዛ ምንድነው የምጽፈው 192 ነጥብ ትላላችሁ 168 ነጥብ እዚህ ጋር ደግሜ ጽፏል። ሶሪ 192 ነጥብ 168 ነጥብ 1 ስለዚህ 192 ነጥብ 168 ነጥብ 1 ስለዚህ ይሄንን ራሳችሁ ጻፉት። ከታች የሚያስመርጣችሁን እዚህ ጋር ያሉት ነው አልመርጥም። እናንተም እንዳትመርጡ ጀስት ራሳችሁ ጻፋችሁትን ኢንተር በሉት። ኢንተር ስትሉት የዜድቲ ፖርታል ይመጣላችኋል ፓስወርድ ሎጊን እንድታደርጉ ማለት። ከዛ እዚህ ጋር ዲፎልት ፓስወርዱ አድሚን ነው አስገባለሁ። ከዛ የት ነው የምገባው? እዚህ ጋር ፖርታሉ ከመጣልኝ በኋላ ኔትወርክ እገባለሁ። ከዛ ዋየርለስ ላን ከዛ እዚህ ጋር ሴኩሪቲ የሚላል ሴኩሪቲ ላይ እዚህ ጋር WP ፓስፍሬዝ የምትሏለች እቺኛዋ እዚህ ጋር ቼክ ሳረጋት አሁን እዚህ ጋር ያሳየኛል። ስለዚህ ይሄን መቀየር ከፈለኩ እዚህ ጋር 1 2 3 4 5 6 7 8 ፓስወርዱን በዚህ መንገድ ቀይረዋለሁ ማለት ነው። ሶ እናንተም ጀስት አሁን ለቴስት ነው ግን ሜክ ኢት ሴኩር አድርጉት። ፓስወርዱን በተሻላችሁ አቅም ስትሮንግ አድርጉት። ሶ ይሄን ካረጋችሁ በኋላ ምንም ታደርጉት ሰሚት ነው የምትሉት። ሰሚት ስትሉት የፓስወርድ ኢዝ ቱ ቢግ ላይ እዚህ ጋር ያሳየኛል። ስለዚህ ያው እኔ ችግር የለውም ኮንፈርም አድርጋለሁ ለቴስት ስለሆነ፣ እናንተ ግን ስትሮንግ አድርጉት። በተሻላችሁ አቅም ደግሞ ወይ እንዳትረሱት የራሳችሁን ፓተርን ተጠቀሙ እንዳይረሳ ፓስወርድ። ኮንፈርም ስለው ከዋይፋይ ጋር ዲስኮኔክት ያደርገኛል። አሁን እዚህ ጋር በመጣ ከትንሽ ደቂቃ በኋላ ሎግ አውት ካልኩት በኋላ ከዋይፋይ ጋር ዲስኮኔክት ያደርገኛል ማለት ነው። ኮኔክሽን ኢንተራፕትድ። ስለዚህ ፓስወርዱ ስለተቀየረ ነው። በዚህ መንገድ ፓስወርዱን እንቀይራለን ማለት ነው። ይሄ ዜድቲ ነው። የኢትዮ ቴሌኮም እና የሁዋዌን ደግሞ አሳያችኋለሁ። የኢትዮ ቴሌኮም በስልክ ነው ማሳያችሁ። አሁን ደግሞ ማሳያችሁ የኢትዮ ቴሌኮም ራውተሩን ነው። ስለዚህ ዋይፋያችን ላይ እንገባለን። ሀና ካለው ከዛ እዚህ ጋር ሀናን ስትነኩ ዲቴይል የምትላለቸው ዲቴይሏን ነካው። ከነካው በኋላ ሴቲንግ ነካለው። ከዛ ወርታች ገብቼ ቪው ሞድ ስለው የጌትዌይ ለማግኘት 198 1 2 ነው የሚለው እዚህ ያለው። ስለዚህ አንድ ነው የምንጠቀመው። ስለዚህ ክሮማችን ላይ እንገባና የስልካችን ላይ ወይ ደግሞ ሌላ ብሮዘር ላይ ከተን 198 1.1 ብለን እንሞላለን። ከዛ ዩዘር ኔም እና ፓስወርድ ይጠይቀናል። ዩዘር ኔም እና ፓስወርድ እዚህ ጋር ዩዘር የሚል አለ። ዩዘር ኔማችን ዩዘር ነው። ፓስወርዱን ደግሞ እዚህ ጋር ታች አደርግላችኋለሁ ታዩታላችሁ። ወይም ደግሞ ከራውተሩ ጀርባ አለ ፓስወርዱን። እሱን አድርጌ ሎጊን እላለሁ። ሎጊን ካረኩ በኋላ ምን ይመጣልኛል? ፖርታሉ ይመጣልኛል፣ የኢትዮ ቴሌኮም ራውተሩ ማለት ነው። እዚህ ጋር ጀስት ቼክ ለማድረግ ከፈልጋችሁ ስታተስን መንካት ትችላላችሁ። ስታተሱ የሚያሳየን ያው ኢንተርኔታችን ይሰራ ላይሰራ የሚለውን ነው የሚያሳየን። ላን አለን፣ ደብሊው ላን አለን። ስለዚህ የምንገባው እኛ መጀመሪያ ስታተስ ላሳያችሁ። ስታተስ ላይ ሎድ እያደረኩ ስለሆነ ዙም ለማድረግ እየሞከርኩት ስለሆነ ነው። ስታተስን እነካለው። ከዛ ከነካው በኋላ እዚህ ጋር እንደምታዩት ያው ኢንፎርሜሽን አለን የሚያሳየው የኢንተርኔት ኢንፎርሜሽኖቻችን አለ። ከዛ ዋየርለስ ላን ነው የሚገባው። ከዛ እዚህ ጋር እንደምታዩት ሴኩሪቲ የምትለው ኦፕሽን አለች። ሴኩሪቲ የምትለውን ኦፕሽን መንካት አለብን። ዙም ለማድረግ እየሞከር ስለሆነ ነው። ሴኩሪቲ የሚለውን ትነካላችሁ። ከሴኩሪቲ ላይ ታች እንደምታዩት ፕሪሼርድ ኪ የምትላለች ወይም ደግሞ አይ ምልክት ያለባት ማለት ፓስወርድ ነው። እሱን አስታችሁ የራሳችሁን ፓስወርድ አስገብታችሁ አፕላይ ማለት ነው። ያኔ ዲስኮኔክት ሆናላችሁ። እንደ አዲስ ነው በአዲስ ፓስወርድ ኮኔክት የምታደርጉት ማለት ነው። ስለዚህ የኢትዮ ቴሌኮም ራውተር ደግሞ በዚህ መንገድ መቀየር ትችላላችሁ። አሁን ማሳያችሁ የሁዋዌው ነው እንዴት መቀየር እንደምችሉ ነው። የሁዋዌው ደግሞ አይፒው ይለያል። 168.1 ነው። ስለዚህ ይህንን ቅድም ባሳያችሁ መንገድ በስልክም በላፕቶፕም ማግኘት ትችላላችሁ። ከዛ በኋላ ከገባችሁ በኋላ ዲፎልት ፓስወርዱ እዚህ ጋር አለ። የአድሚን ፓስወርዱ ማለት እዚህ ጋር አስቀምጫለሁ። ከዛ ሎጊን ካደረጋችሁ በኋላ ዋይፋይ ሴቲንግ ትነካላችሁ። ዋይፋይ ቤዚክ ሴቲንግ ከነካችሁ በኋላ ዋይፋይ ፓስወርድ የሚላል እዚህ ዋይፋይ ፓስወርድን ይሄንን ተቀይሩትና ሴቭ ማለት ብቻ ነው። ስለዚህ ስቴፖቹ አብዛኞቹ አንድ አይነት ናቸው። ዲፈረንሱ ምንድነው? ሎጊን የምናደርግበትና ፓስወርዱ ነው የሚቀየረው። ስለዚህ በተቻላችሁ አቅም ይህን ስቴፕ እያንዳንዱ ስቴፕ ተከትላችሁ ኮንፊገር አድርጉት።
ጥያቄ ኮመንት ካላችሁ ታች ላይ ጻፉልኝ። በተጨማሪ ደግሞ እንዲሰራላችሁ የምፈልጉት ቪዲዮ ካለም ኮመንት ላይ ጥያቄዎቻችሁን ጻፉልኝ። በተቻለኝ አቅም ለመመለስ እሞክራለሁ። ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቴንኪው ቻው።